ሰላም የሞንትጎመሪ ካውንቲ ፐብሊክ ስኩልስ ቤተሰቦች፣ እኔ የእናንተ ሱፐርኢንተንደንት ቶማስ ቴይለር ነኝና በሁለተኛ ደረጃ ትምህርት ቤት ስለምንሰጣቸው የትምህርት ፕሮግራሞች ከእናንተ ጋር ለመነጋገር ፈልጋለሁ እና ይህ ለምን አስፈላጊ እንደሆነ። በሞንትጎመሪ ካውንቲ ያሉ ሁሉም ተማሪዎች የነርሱ ዚፕ ኮድ የትኛውም ቢሆን አንድ አይነት ምርጥ የትምህርት አማራጮችን ማግኘት እና እኩል ተወዳዳሪ ዕድል ሊያገኙ ይገባል። ነገር ግን አሁን ያለው ሁኔታ እንደዚህ አይደለም። ለአስርተ ዓመታት ዕድሎች በሚገኙበት ጊዜ ሁሉ ፕሮግራሞችን ስንጨምር ቆይተናል፣ ነገር ግን ተገቢ የሆነ እቅፍ ሳይኖር ነበር የተደረጉ። በዚህ አይነት አሰራር አንዳንድ ተማሪዎች በርካታ ዕድሎችን እንዲያገኙ እና ሌሎች ምንም ዕድል ሳይኖራቸው ቆይተዋል። በሺዎች የሚቆጠሩ ተማሪዎች በየዓመቱ ያመለክታሉ፣ ነገር ግን በጣም ብዙዎች በተጠባባቂ ዝርዝር ውስጥ ቢቆዩም ተሳትፎ ማድረግ የማይቻል ረጅም ጉዞ ይሆንባቸዋል። ይህን እያስተካከልን ነው። አሁን የቀረበው ትንታኔ ሪጂናል ሞዴል ዲዛይን እንድናደርግ የሚረዳን ሲሆን ይህም ተደራሽነትን ለማስፋት እና በርካታ ጉዞዎችን ለመቀነስ እንዲሁም ተጨማሪ የመማሪያ ቦታዎችን ለመጨመር ይረዳል። የፕሮግራም ዕድሉ እንደዚሁም በካውንቲያችን ከፍተኛ ቅድሚያ የሚሰጣቸውን ጠንካራ ጥራት ያላቸው ትምህርቶችን ለመስጠት ይረዳናል። ወቅቱን መጠበቅ አስፈላጊ ነው። አዳዲስ ትምህርት ቤቶችን የማካለል ጥናቶች በሂደት ላይ ስለሆኑ አንዳንድ ቤተሰቦች በአካባቢያቸው ትምህርት ቤቶች የምደባ ለውጦችን ሊያዩ ይችላሉ። ይህ ማለት አሁን በምናካሄደው የትምህርት አቅርቦት ስርዓታችን ላይ የፕሮግራም ተደራሽነት ለውጦችን ማድረግ ነው። በአብዛኛው ከፍተኛ የሆነ የትምህርት ተደራሽነት ለውጥ ማምጣት ይቻላል። የሪጂናል ሞዴል አቀራረብ ይህን ይለውጣል። ቤተሰቦች በዲስትሪክቱ ውስጥ የትም አካባቢ ነዋሪ ቢሆኑ ለልጆቻቸው ከፍተኛ ጥራት ያላቸውን ፕሮግራሞች ተደራሽነት እንዲኖራቸው ማድረግ ለቤተሰቦች የገባንላቸው ቃል ነው። ስለዚህ ይበልጥ ግልጽ ማድረግ እፈልጋለሁ። ይህ ማለት ከማንም ላይ ምንም ነገር መውሰድ ወይም መንጠቅ አይደለም። ለሁሉም ተማሪ በመኖሪያ አካባቢ ጥራት ያለው የትምህርት አማራጮችን እንዲያገኙ በር መክፈት ነው። ስለዚህ ይህን ማድረግ እንችላለን። በጣም ጥሩ አስተማሪዎች ስላሉን እና የሚያስፈልጉትን ሪሶርሶች ማቅረብ እንችላለን። የዚህ ሥራ አስፈላጊነቱ ፍትሃዊነትን ማረጋገጥ ነው። በአሁኑ ወቅት ለጥቂቶቹ ብቻ በተለየ ፍላጎት ላይ የተመሰረተ የፕሮግራም ተደራሽነት ቢኖራቸውም በርካታ ብዙሃን ተማሪዎች ግን ያላቸው ዕድል በጣም ዝቅተኛ ነው። እነርሱን ለመድረስ የትምህርት ተደራሽነት በዕድል ላይ የተመረኮዘ ሊሆን አይገባም ወይም በጂኦግራፊ መሆን የለበትም። እነዚህን ዕድሎች በዲስትሪክቱ ማስፋፋት ማለት ፍትሃዊነትን ማረጋገጥ ነው። በተለያዩ አካባቢዎች የሚገኙ ተማሪዎች ተጠቃሚ እንዲሆኑ ማስቻል ነው። ቀጣይነት እንደሚኖር እና ሁሉም ተማሪዎች በማገዝ የፍትሃዊነትን ክፍተት ለመቅረፍ ጥርጣሬዎች እንዳሉ እናውቃለን። እነዚህም ፕሮግራሞች እንዴት እንደምናዋቀር፣ እንዴት እንደምንተገብራቸው እና እንዴት እንደምንገመግም ፍትሃዊ አሰራርን መከተል ያለብን ለዚህ ነው። እቅዱ 6 የሪጂናል ፕሮግራም ክለስተሮች ላይ በ5 ወይም 6 እንደ ስቴም ያሉ ዋነኛ የትምህርት ዘርፎች ላይ ያተኩራል። ኪነጥበብ፣ አመራርና አገልግሎት፣ ሁማኒቲስ እና የበ የመሳሰሉ ተማሪዎች በዝንባሌያቸው መሰረት ሊሳተፉባቸው የሚችሉ መንገዶች አሉ። አንዳንዶቹ ተመራጭ ኮርሶች ናቸው፣ ሌሎቹ በዕጣ ክፍት ይሆናሉ። ሁሉም እንደየሁኔታው የሚተገበሩ ሊሆኑ ይችላል። ስለዚህ ተማሪዎች ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ለመቀየር ይችላሉ። በማህበረሰባችን አንዳንዶችን እነዚህ ለውጦች ለትምህርት ቤቶቻችን እና ለክፍሎቻችን ምን ሊያስከትሉ ይችላል በማለት ሊያሳስባቸው እንደሚችል እናውቃለን። ይህን መገንዘብ ይቻላል። ነገር ግን ይህን ለውጥ ማድረግ በጣም አስፈላጊ ነው። መስፕስ እጅግ ጥሩ አስተማሪዎች አሉት። ይህ ጥረት ሁሉም ተማሪ እንዲሳካለት የተቻለንን ድጋፍ ለመስጠት ነው። ቀጣይነት እና ዘላቂነትን ለማረጋገጥ ሙያ እና ልምድን በማዳበር በሙያ በተካኑ ቡድኖች እና በጠንካራ የትምህርት ቤት አመራር የተሟላ ዕቅድ እንገንባለን እና ጥራት በየሪጅኖቹ ጠንካራ ትምህርቶች መስጠት። ትክክለኛ ሪሶርሶች ሲኖራቸው አስተማሪዎቻችን እና ትምህርት ቤቶቻችን ይህን ራዕይ ለመተግበር እና እውን ለማድረግ ዝግጁ ይሆናሉ። ስለ ተሳትፎ እና ስለ ግልጽነት ያሉትን ስጋቶች ሰምተናል። ይህ ሂደት ለማህበረሰብ መረጃ የሚቀርብባቸው ክፍለ ጊዜዎችን፣ የዳሰሳ ጥናቶችን እና መረጃዎችን በቀጥታ በዘገባ በማቅረብ ጥረት የምናደርገው ለዚህ ነው። በድረ ገጻችን ላይ እያስተላለፍን ነው። ከተማሪዎች፣ ከቤተሰቦች፣ ከአስተዳደሮች እና ከአስተማሪዎች ቀጥተኛ ግብዓቶች አግኝተናል። የማስጀመር ሂደቱ እስከ 2007 አይከናወንም፣ እናም ተግባራዊ ለማድረግ ቁርጠኞች ነን። በእነዚህ ጊዜያት ውስጥ ለመስማት እና ማሻሻያዎችን ለማድረግ ይህ በዚፕ ኮድ ወይም በዕድል የተመረኮዘ እንዳይሆን መከላከልና ለሁሉም ተማሪዎች ፍትሃዊ የትምህርት ተደራሽነት ዕድል እንዲኖራቸው ማረጋገጥ ነው። ይህ ጥረት እጥረትን ለመቀነስ፣ ሰፊ የተደራሽነትን በር ለመክፈት እና የእያንዳንዱን ተማሪ እምቅ ችሎታ ጥቅም ላይ እንዲውል ለማድረግ ነው። ያለን ቁርጠኝነት ይህን ይመስላል። ይህ ማድረግ ያለብን ትክክለኛ ነገር ነው። መስፕስ የሁለተኛ ደረጃ ትምህርት ፕሮግራሞች ትንታኔ ዋና ዓላማ የሁሉም ተማሪዎች የወደፊት ዝግጁነታቸውን ማረጋገጥ ነው።